ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ቢቢሲን የመክሰስ ግዴታ አለብኝ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲ በፓኖራማ ዘጋቢ ፊልም ላይ የንግግራቸው ክፍል ስለተቆራረጠበት መንገድ ክስ የመመስረት ግዴታ አለብኝ አሉ። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት እንደ አውሮፓውያኑ አቆጣጠር ጥር 6, 2021 ያደረጉት ንግግር ተቆራርጧል እና የቀረበበት መንገድ ተመልካችን ያጭበረበረ ነው ብለዋል። የትራምፕ ጠበቆች ቢቢሲ ካላስተባበለ፣ ይቅርታ ካልጠየቀ እንዲሁም ካስ ካልከፈለ የ$1 ቢሊዮን ክስ እንደሚመሰርቱ ከጻፉ በኋላ ፕሬዝዳንቱ በጉዳዩ ላይ ሲናገሩ የመጀመሪያቸው ነው። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዚህ ቀደም በአርቲ ጾታ ላይ ለተፈጠረው የውሳኔ ስህተት ይቅርታ ጠይቀዋል። ፎክስ ኒውስ ዜን ግራሃም አንግል የተሰኘው ፕሮግራም ላይም የቀረቡት ፕሬዝዳንቱ ክስ መመስረቱ አቋማቸውን የገፉበት እንደሆነ ተጠይቀው ሲመልሱ እንግዲህ ግዴታ ያለብኝ ይመስለኛል። ለምን አላደረገውም? ምክንያቱም ሕዝቡን አጭበርብረዋል፣ ይህንንም አምነዋል ብለዋል። ትራምፕ አክለውም ጥር 6 ያደረጉትን ንግግር ቀይረውታል። በጣም ምርጥ ንግግር ነበር ያደረግኩት፣ በጣም የሰከነ ንግግር ነበር እና እርሱ ጽንፈኛ ንግግር አድርጎት እና ለውጡ የሰሩት ስራ የሚገርም ነው። በድጋሜ በህጋዊ መስመር መሄዱንም ይገፉበት እንደሆነ የተጠየቁት ፕሬዝዳንቱ እንግዲህ ያንን ለማድረግ ግዴታ አለብኝ፣ ምክንያቱም ዝም ብለህ መልቀቅ የለብህም፣ ሰዎች ያንን እንዲያደርጉ መፍቀድ የለብህም። የፎክስ ኒውስ ቃለ መጠይቅ የተቀረጸው ሰኞ ዕለት ሲሆን ቢቢሲ የሚመለከተው ምላሻቸው በአሜሪካ ውስጥ እስከ ማክሰኞ ምሽት ድረስ አልተላለፈም ነበር። እሁድ ዕለት ቢቢሲ ከትራምፕ ጠበቃዎች ደብዳቤ ደርሶታል። ደብዳቤው ቢቢሲ ዘጋቢ ፊልሙን ሙሉ በሙሉ እና ፍትሐዊ በሆነ መልኩ እንዲያወርድ ይቅርታ እንዲጠይቅ እንዲሁም ፕሬዝዳንት ትራምፕ ላይ ለደረሰው ጉዳት ተገቢውን ካሳ እንዲከፍል ይጠይቃል። ጠበቆቹ በደብዳቤው ላይ እስከ አርብ ህዳር 5, 2018 ዓ.ም ድረስ ቀነ ገደብ ሰጥተዋል። ይህ የማይፈጸም ከሆነ የ$1 ቢሊዮን ክስ እንደሚመሰርቱ አስጠንቅቀዋል። ቢቢሲ በተገቢው መንገድ ምላሽ እንደሚሰጥ አስታውቋል። ቢቢሲ በትራምፕ አስተያየት ላይ ምላሽ ጠይቋል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በሌሎች መገናኛ ብዙኃን ላይ ስለ እርሳቸው በሰራቸው ዘገባዎች የተነሳ ሕጋዊ እርምጃ እንደሚወስዱ ዝተዋል። ከሲቢሲ እና ከኤቢሲ ጋር የነበራቸው ውዝግብ ከፍተኛ ክፍያ ከተቀበሉ በኋላ ከስምምነት የደረሱ ሲሆን ኒውዮርክ ታይምስ ላይም ደግሞ ሕጋዊ እርምጃ እንደሚወስዱ ዝተዋል። የቢቢሲ የፓኖራማ ዘጋቢ ፊልም የተላለፈው የአሜሪካ ፕሬዝዳንት ምርጫ ከመደረጉ ጥቂት ቀናት በፊት አውሮፓውያኑ ህዳር 2024 ነው። ነገር ግን ሾልኮ የወጣ የቢቢሲ ማስታወሻ ባለፈው ሳምንት በዴይሊ ቴሌግራፍ ጋዜጣ ላይ መታተሙንም ተከትሎ በከፍተኛ ሁኔታ መነጋገሪያ ሆኗል። በማስታወሻው ውስጥ የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ የቀድሞ ገለልተኛ የውጭ አማካሪ ንግግሩ አንድ ክፍል በጥር 2021 የካፒታል አመፅን በሚያበረታታ መልኩ ተስተካክሏል የሚል ስጋታቸውንም ሰፍሮ ይገኛል። ትራምፕ በንግግራቸው ወደ ካፒታል እንሄዳለን፣ እንዲሁም ጀግና ሴናተሮቻችንን እና የኮንግረስ አባላቶቻችንን እንደግፋቸዋለን ብለዋል። ይሁን እንጂ ፓኖራማ በዘጋቢ ፊልሙ ላይ ያስተላለፈው ወደ ካፒቶል እንሄዳለን፣ እንዲሁም እዚያ ከእናንተ ጋር ነኝ፣ እንታገላለን፣ ታይቶ በማይታወቅ መልኩ እንታገላለን የሚል ነው። እንታገላለን ወይም ትግል የሚለውን ቃል በዚህ ንግግራቸው ወቅት ከ20 ጊዜ በላይ ተጠቅመዋል። የፓኖራማ ዘጋቢ ፊልም ያስነሳው ቅሬታ ዋና ዳይሬክተሩ ቲም ዴቪን እንዲሁም የዜና ክፍሎች ኃላፊዋን ዴብራ ተርነስ እንዲለቀቁ አድርጓል። ይህ ጉዳይ ሾልኮ መውጣቱን ተከትሎ ከኃላፊነት ከለቀቁ አመራሮች አንዱ የሆኑት የቢቢሲ ኒውስ ዋና ስራ አስፈጻሚ ዴብራ ተርነስ መገናኛ ብዙኃን ተቋማዊ መልዶ የለበትም ሲል ተከላክለዋል። የቢቢሲ ዋና ዳይሬክተር ቲም ዴቪም ከዚሁ ጋር በተያያዘ ኃላፊነታቸውን ለቅቀዋል።
ሁለት አመራሮች እሁድ ዕለት እንደሚለቀቁ ያስታወቁት የእንግሊዙ ዘ ቴሌግራፍ ጋዜጣ ሾልኮ የወጣ የቢቢሲ የውስጥ ማስታወሻን በማጣቀስ ያወጣውን ዘገባ ተከትሎ ጫና ከተፈጠረባቸው በኋላ ነው። ማስታወሻው የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ ገለልተኛ የውጭ አማካሪ በነበረው ማይክል ፔስኮት የተዘጋጀ ነው። ቀድሞ አማካሪ ማስታወሻ የጋዛ ዘጋቢዎች በተመለከተ እንዲሁም ጸረ ትራምፕ እና ጸረ እስራኤል ናቸው ያላቸውን ጉዳዮች በመጥቀስ ቢቢሲ በአድሏዊነት ይከሰሳል። ወደ አንድ ወገን ያደላ የጾታ ቅያሬ አዘጋገብና ሌሎች የሚረብሹ ጉዳዮችም ተጠቅሰዋል። ቢቢሲ ፓኖራማ ፕሮግራም ዘጋቢ ፊልም ላይ የተደረገው የአርትዖት ጉዳይንም አንስቷል። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ የዘጋቢ ፊልሙ ዝግጅት ላይ የውሳኔ አሰጣጥ ስህተት መፈጸሙን አምነዋል። የትራምፕ ንግግር አርትዖት የተደረገበት መንገድም እርምጃ እንዲወስድ ቀጥታ ጥሪ የተላለፈ አስመስሎ እንዳቀረበ ተናግረዋል። ቢቢሲ ይቅርታ እንደሚጠይቅም ያክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።